ከአዲስ አበባ ተነስተን ወደ ባሌ 470 ኪሎ ሜትር ርቀት ስንጓዝ የኃያሉ መልአክ የቅዱስ ሚካኤል ጥበቃ የምዕመናን ጽናትና የታሪክ ድንቅ አሻራ ያረፈበትን ቅዱስ ስፍራ እናገኛለን። ይህም ቦታ የጋሰራ ቅዱስ ሚካኤል ቤተክርስቲያን ነው። ታሪኩ የሚጀምረው በጸሎታቸውና በትጋታቸው ከሚታወቁ ከታላቁ አባት ከመምሬ በላይነህ ወልደ ኪዳን ነው። የቅዱስ ሚካኤል ታቦተ ሕግ የመጣው ታሪካዊ ከሆነችው ከምንጃር ምድር ነበር። እንደመጣም በአቅራቢያው በሚገኘው ጉራንዳ ጊዮርጊስ ቤተክርስቲያን በደባልነት አረፈ። ከዚያም ዲያቆናትና ካህናት ታቦቱን እየያዙ ከጉራንዳ ወደ ጋሰራ በመመላለስ ሕዝቡን ይባርኩትና ያጸኑት ነበር። ጊዜው ነጎደ። በ1916 ዓመተ ምህረት ዛሬ ይህ ውብ ህንፃ በቆመበት ስፍራ አነስተኛ የሳር ቤት ተሰርቶ ታቦተ ሕጉ በክብር አረፈ። የምስረታው ታሪክም በይፋ ተበሰረ። ሚካኤል ሊቀ መላእክት ሚካኤል ሊቀ መላእክት አንተ አድነን አንተ አድነን ከክፉ። የምዕመናኑ ቁጥርና ፍቅር እየጨመረ ሲመጣ ግን የሳር ቤቱ አልበቃ አላቸው። በ1948 ዓመተ ምህረት የዘመኑ ድንቅ አስተባባሪ የነበሩት አቶ መንግስቱ ይርጉ ምዕመናኑን አስተባብረው ቤተክርስቲያኑን ከሳር ወደ አነስተኛ የቆርቆሮ መቃኞ አደሱት። ሆኖም የእግዚአብሔር ሕዝብ በዚህ አላቆመም። መንፈሳዊ አገልግሎቱ እየሰፋ ምዕመኑም እየበዛ በመምጣቱ የቆርቆሮ ቤት እጅግ ጠበበ። በመሆኑም በ1966 ዓመተ ምህረት ህብረተሰቡ ተማክሮ የሸክላ ቤት ለመስራት ወሰነ። ይኸው የሸክላ ቤትም ከ1967 እስከ 1998 ዓመተ ምህረት ድረስ ለአያሌ ዓመታት አገልግሎት ሰጠ። የቤተ ክርስቲያኑን ጥንታዊነት ከዘመኑ ጋር ለማስተሳሰርና ዘመኑንም የሚዋጅ የእግዚአብሔርን ቤት ለመስራት ማህበረሰቡ እንደገና ተማከረ። በ1999 ዓመተ ምህረት የሸክላው ቤት ፈርሶ የዛሬው ውብና ግርማ ሞገስ ያለው ህንፃ ግንባታ ተጀመረ። ይህ ድንቅ ህንፃ ጥር 25 2006 ዓመተ ምህረት ተጠናቆ በብፁዕ አባታችን አቡነ ዮሴፍ ቡራኬና አባታዊ መስቀል ተባርኮ ለመንፈሳዊ አገልግሎት ታናሽነቴ ተግቶ የጠበቀኝ ካጋንንት አሰራር ምልጃው የታደገኝ ዛሬም አለ ጎኔ በጎልማሳነቴ የጋሰራ ቅዱስ ሚካኤል ታሪክ የህንፃ ግንባታ ብቻ አይደለም፣ የእምነትና የድንቅ ተአምራት ምስክር እንጂ። የደርግ መንግስት ስልጣን ላይ እንደወጣ በሀገራችን ከፍተኛ አለመረጋጋት ሰፍኖ ነበር። በወቅቱ ሶራ የሚባለው አሸባሪና ወንበዴ ቡድን በአካባቢው ይንቀሳቀስ ነበር። የቡድኑ ዋነኛ ተግባር ንብረት መዝረፍ፣ ሰውን መግደል፣ ቤተክርስቲያንንና መንደሮችን ማቃጠል ነበር። በወቅቱም በጋሰራ ወረዳ የሚገኙ አብያተ ክርስቲያናት በሙሉ ጽላቶቻቸውን ጠብቀው ለማቆየት ሲሉ ወደ ወረዳው ቤተ ክህነት ማለትም ወደ ጋሰራ ቅዱስ ሚካኤል ቤተክርስቲያን አመጧቸው። ከአጥቢያው የመጡ ምዕመናንም ከተማዋንና ቤተክርስቲያኑን ከጥቃት ለመከላከል በየአቅጣጫው ከበው መጠበቅ ጀመሩ። በጊዜው መጠበቂያቸው የጦር መሳሪያ ብቻ አልነበረም። ዳዊታቸውንና የጸሎት መጻሕፍቶቻቸውን ዘርግተው በጸሎት ተግተው ለሀገራቸውና ለእምነታቸው ዘብ ቆሙ። ወንበዴዎቹ ጥር ወር ላይ እኩለ ሌሊትን ጠብቀው ከተማዋንና ቤተክርስቲያኑን ከነጽላቶቹ ለማቃጠልና ለማጥፋት ተዘጋጁ። ሰዓቱም ደረሰ። መሳሪያቸውን አዘጋጅተው ተነሱ። ወቅቱ የበጋ ወቅት ቦና በመሆኑ ሰማዩ እጅግ ጥርት ያለ ነበር። ነገር ግን በቅጽበት ከየት እንደመጣ የማይታወቅ ድቅድቅ ጭጋግና ደመና አሸባሪውን ኃይል ሙሉ በሙሉ ጋረደው።
ወንበዴዎቹ ወዲያውኑ አቅጣጫ ጠፋቸው። ወደ ጋሰራ የሚያስገባውን መንገድ ስተው ወደ ቆላ የሚወስደውን መንገድ ይዘው ተጓዙ። ከጭጋጉ ሲወጡ ራሳቸውን ዋቤ ወንዝ ዳር አገኙት። ደነገጡ፣ ተገረሙ። ኃያሉ መልአክ ቅዱስ ሚካኤል ሕዝቡንና ቅዱሳን ጽላቶቹን እንዲህ ታደገ። ታሪኩ በዚህ አላበቃም። ፋሺስት ጣሊያን ሀገራችንን በወረረበት በዚያ ጥቁር ዘመን ከ1928 እስከ 1933 ወራሪው ኃይል ሕዝብ የሚሰበሰብባቸውንና መንፈሳዊ ቦታዎችን በአይነ ቁራኛ ይከታተል ነበረ። በአንድ ዕለተ ሰንበት በጋሰራ ቅዱስ ሚካኤል ቤተክርስቲያን ቅዳሴ እየተቀደሰ ምዕመናኑ በውጪ ቆመው እያስቀደሱ ሳለ የፋሺስት የጦር አውሮፕላን ድንገት በሰማይ ላይ ተከሰተ። አውሮፕላኑ ጥቃቱን ሰነዘረ። ቦምቦቹም በቀጥታ በቤተክርስቲያኑ የሳር ጣሪያ ላይ ወደቁ። ነገር ግን አስደናቂ ነገር ሆነ። ቦምቦቹ በሳር ጣሪያ ላይ ሳይፈነዱ ተንከባለው መሬት ላይ ወደቁ። መሬቱ ላይ ያለው ሳርና ቅጠላ ቅጠል ተቃጥሎ አካባቢው በጭስ ቢሸፈንም በቤተ ክርስቲያኑ ውስጥ ያሉ ካህናትና በውጪ የነበሩት ምዕመናን አንድም ሰው ሳይጎዳና ሳይሞት ቅዳሴው በሰላም ተጠናቀቀ። ካህናቱም ወጥተው ይህንን ተአምር ሲያዩ አምላካቸውን በእልልታ አመሰገኑ። ደመና ዘርግቶ እንዳልደናቀፍ ጉድባዎቼ ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ ሰው ለመባል በቃው ሚካኤል። ቤተ ክርስቲያኑን ከነህዝቡ አጥፍተነዋል ብለው ያሰቡት ፋሺስቶች ሁኔታውን ለመቃኘት ተመለሱ። ሲመጡ ግን ቤተ ክርስቲያኑና ህዝቡ እንደነበሩ አገኟቸው። በንዴት ተሞልተው ሌላ አውዳሚ ዕቅድ አቀዱ። ሁለት የጦር አውሮፕላኖች ተወንጫፊ ተተኳሽ አዳፍኔዎችን ታጥቀው በድጋሚ መጡ። አዳፍኔዎቹ ወደ ቤተ ክርስቲያኑ ለቀቁት። ነገር ግን እነሱ ለቀውት ቢሄዱም ተተኳሾቹ በቤተ ክርስቲያኑ ቅጥር ግቢ ውስጥ ሳይፈነዱ መሬት ውስጥ ተወሸቁ። የኃያሉ መልአክ የቅዱስ ሚካኤል ድንቅ ሥራ በዚህ ስፍራ ለመጀመሪያ ጊዜ ተገለጠ። ጀርባው ሲታረስ በግርፋት በኋላም የቤተ ክርስቲያኗ አገልጋይ የነበረው አንጥረኛው ባለሙያ መሬት ውስጥ የተወሸቁትን ያልፈነዱ አዳፍኔዎች በጥንቃቄ አውጥቶ አከሸፋቸው። አናታቸውንም በስቶ ማንጠልጠያ በመስራት ለቤተ ክርስቲያን ደወል እንዲሆኑ ለካህናት አስረከበ። ካህናቱም ተማክረው አንደኛውን ለጉራንዳ ጊዮርጊስ ሌላኛውን ደግሞ ለጋሰራ ቅዱስ ሚካኤል እንዲሆን አደረጉ። ክርስቲያኖችን ለማጥፋት የተላከው የጥፋት ብረት ለክርስቲያኖች የንስሐና የጸሎት ድምጽ እያሰማ እንዲኖር ሆነ። እግዚኦ ማረነ ኪርያላይሶ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል የተባለው የመጽሐፍ ቅዱስ ቃል በዚህ ስፍራ በእውነት ተፈጸመ። የመልአኩ ጥበቃና ረድኤት ከሁላችን ጋር ይሁን። ይህንን ታሪካዊና መንፈሳዊ ድንቅ ሥራ ለሌሎች ለማካፈል ቪዲዮውን ሼርና ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ መንፈሳዊ ቤተሰባችን ሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ያንተ ሥራ ያንተ ሥራ ለዓለም ይወራ
ያንተ ስራ ያንተ ስራ ያንተ ስራ ለዓለም ይወራ